ይህንን ቆንጆዬ የህፃን ልጅ ተመለከታችሁት? በጣም ነው የሚያሳዝነው። በቲክቶክ ላይ 5.5 ሚሊዮን ፎሎወር አካባቢ አለው። አሁን ግን ከባድ ፈተና ውስጥ ወድቋል። ሁላችሁም ዱዓ እንድታደርጉለት ነው ይህንን ቪዲዮ እየሰራው ያለሁት። ይህንን 5.5 ሚሊዮን አካባቢ ፎሎወር የሰበሰበው በጣፋጭ አንደበቱ ዳዕዋ በማድረግ ነው። በዳዕዋዎቹ ከተማረኩት ውስጥ አንዱ እኔ ነኝ። በህፃንነቱ ዳዕዋ ሲያደርግ እድሜውን ያጠራጥራል። እውነት የ13 ዓመት ልጅ ነው ብላችሁ እንድትጠይቁ ያስገድዳችኋል። በዚህም ዳዕዋ ደግሞ ይታወቃል። አዳምጡት እስኪ። ያ አላህ ኢነከ ተዕለሙ ማ ፊል ቁሉቢ ቀብለ አን ተንጢቀ ቢሂ ሽፋ ወተስመዑ ሰምተና። ያለበት ፈተና በዐይንናስ ተጠቅቶ በስተግራ በኩል ሙሉ አካሉ ፓራላይዝ ሆኖ ሕክምና እየተደረገለት ይገኛል። አላሁ ስብሓነሁ ወተዓላ ሙሉ ዓፊያውን እንዲመልስለት ዱዓ አድርጉ። ከእንደዚህ አይነት ፈተናም አላህ ይጠብቀን። በቀጣይ ቪዲዮ ደግሞ ኢንሻአላሁ ተዓላ ፍላጎታችሁ ከሆነ ዐይንናስን እንዴት መከላከል እንችላለን የሚለውን የነቢዩን ሰለላሁ ዐለይሂ ወሰለም አተር ይዤላችሁ እመጣለሁኝ። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።